ልጄ እሺ ኧረ ሙሉን ብቻሽን አይደል የምትኖሪ ቤላ ድርስና መጣ ዘይቱስ ማን ያነሳው? ከዚህ አይደል አሁን አይደል እንዴ ያወጣሁት? ምን አጣሽ? እንዴት ነሽ? ዘይት እዚህ አድርጌ ነበር። ዘይት ፈልገሽ ነው ላምጣልሽ? አረ የራሴን አሁን ገዝቼ መጥቼ እዚህ አድርጌ ነበር። ጠፋብሽ ልጄ? አዎ ልሰራበት ነበር። አይዞሽ ጦስሽን ይዞ ይሄድ። አረ የምን ጦስ ነው እንዴ? እኔ ፈልገዋለሁ አሁን ልሰራበት ነበር። እኛ ጋቢያ ልጄ። አረ አልፈልግም። ነገስ እሱን ፈጣሪ አዲስ የገዛሁት እሱን ፈጣሪ ያውቃል። ደግሞ እኔ ብር የለኝም። ኧረ መልሱልኝ፣ ተከራዩን ጠይቁልኝ። ኧረ አንቺ እዚህ ያለው ተከራይ የሰው ዕቃ አይነካም እንዴ? እና ማን ያነሳው ነው የሚባል? አይ እንግዲህ ይኸውልሽ እንደዚህ አይነት ነገርማ የለም እዚህ ግቢ። ዕቃም ጠፍቶ አያውቅም። እና ማን ነው የወሰደው ነው የሚባለው? ኧረ ጠይቁልኝ። ኧረ ማንም አነሳ እንዴ? ኧረ እንግዲህ እንዴ ኧረ በቃ ምንድነው እንደዚህ አይነት መውጣት ነው በቃ ከዚህ ግቢ እንዴ? ኧረ ልጅ ዘይት አተልኝ ገዛ የሰው ልብ መስረቅ ሁሉ ጊዜ ትንሽ ዘይት እዚህ ጋር ወጣ። ኧረ ጋሼ እንዴ ውሃ ምን ነው ጎረቤት አይደል? ውሃ ፈልገው ነው? ዘይት የምን ዘይት ነው የሚያወሩት ጋሼ? እያየሁ ነው። ኧረ ተው እንዴ! ይሄ እኮ ማለት የደም ጠብታ ማለት እኮ ነው ጋሼ። ኧረ በዝቱም እንዴ እሱ ሰውዬው እንደዛ ነው። በቃ ቤት ፈልግ እኔ ከጎረቤት ጋር እንደዛ ማለት ፈልግ ያለ በቃ ኧረ እንዴ በቃ ከጎረቤት ጋር መኖር የማይችል በቃ እሺ አምጡት። ተው በቃ አምጡት። አይ ተው በቃ ተው እንዴ በዝቱም ጎረቤት ወይ ይኸው ጠይቄ እምቢ አለ። ለምኜ የሚጠጣ ውሃ ሰው ይከለከላል እንዴ? የሚጠጣ ውሃ ለው ከለከለኝ። ዘይት ጨምርልኝ ትንሽ ብዬ ምን ዘይት እምቢ አለኝ። እንግዲህ ጎረቤት በዚህ ኧረ እርሶ ዘንድሮማ በዙ እንደ ምን ሆናችሁ እንደዚህ? ዘይት እኮ ስንት ነው የገባው? ቤቴን ልቀቁ፣ አንተም ልቀቅ። የቡና ቁርስ ኧረ ተንኮሱ ምን ሆነ ነው? ኧረ ስጩ ምን ችግር አለ? ይብላ እስቲ ይውጣለት። ኧረ ዝጋን እስቲ ወገው ነው። አይ ኖ ወጋ አቅም አንቺ ተጫወቱ እንግዲህ። ኧረ እጫወታለሁ። ምን የሚያጫውት ነገር አለ ብለሽ ነው? አሱላ ብላ ደግሞ ተንኮሱ ምን እያልክ ነው አንተ? አንድ ሲኒ ማለት ነው። ሀሜት ጀመረ እንዴ? ምን እያልክ ነው አንተ? ቡና ጭንቅላቴ እያመመኝ ቡና ሱስ አለብኝ። አንድ ሲኒ ማለት ነው። እችን ለኛ ተዋት። ሀሜት ያውቃል። ተጫዋች ማለት ነው። አሁን ተጫወትኩ ነው። ጫወቱንማ እጫወታለሁ። ከየት ነው የለመደው ሰው? እውነትም ቡና የሚጠጣ እሱ ነው። ቡና ጠጪ ሀሜተኛ። አንተ ምን እያልክ ነው? አንደበቱን ምን ነው እንዴ? አንድ ወይ እንጂ ምን እያለ ነው ማለት? ከጀርባዬ እያማኝ እኮ ነው። እኔ አላየሁት። ምን እያልክ ነው? ያማታል